ቤት መግዛት አስበዋል? በአዲሱ ዓመት አዲስ ነገር ለቤት ገዢዎች በሙሉ ከዲኤምሲ ሪል ስቴት በለቡ መብራት በአልሙኒየም ፎርምወርክ እየተገነባ ባለው ቅንጡ መንደራችን ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከአዲስ ዓመት ስጦታ ጋር ይዘንድሎት መጥተናል። የቤቱን አጠቃላይ ዋጋ 70% ብቻ ከፍለው 30%ቱን የበዓል ቅናሽ ተጠቃሚ ሆኑ። ባለ 1 69 ካሬ በ5.1፣ ባለ 2 99 ካሬ በ7.3፣ ባለ 3 139 ካሬ በ10 ሚሊዮን፣ ባለ 4 177 ካሬ በ13 ሚሊዮን ጠቅላላ ዋጋ የግሎ ያድርጉ። በተጨማሪም ሰፊ የካሬ አማራጭ ቤቶችና የንግድ ሱቆች ስላሉን ፈጥነው ይደውሉ። ለበለጠ መረጃ በ0961 478081 ወይም በ0912 487202 ደውለው ያገኙን። ዲኤምሲ ሪል ስቴት። እኔ የምለው የዞረሽ ነው የምትመጪው? መች ዞርኩኝ? በፊት ለፊት አይደል እንደ መጣሁት? ለራስሽ ፊትና ኋላ ማትለይ ለኔ መልስ ሲሆን ለየሽ አይደለም? እሺ አረብሬ በእናትህ እኔ ድክም ብሎኛል። ለራሴ አጨቅጭቀኝ። እሺ እነረዱ ከኋላሽ ናቸው? እኔ እንጃ አላየኋቸውም። ቆይ ልክፈትላቸው። ጥያቄ ነው የጠየቅኩሽ። ከኋላሽ ናቸው ወይ ነው ያልኩሽ? እንዴ አንተ ከኋላ ያያቸው መስለኛ። እኔ ምን አውቄ ነው ያላየኋቸው? እኔማ ቤት ውስጥ ሁላችሁንም ሳጣችሁ ምን አልባል ልጅቷ ልታስከትቡ ሄዳችሁ መስሎኝ ነበረ። የቷ ልጅ? የራስሽ ልጅ ነው። በቤት ስገባ ማንም ሰው የለም። አንተ አለ አይደል እንዴ? እኔ ደግሞ ማንንም ላስከትባ አልሄድኩኝም። እና ረዱ ብቻዋን ልጅቷ ልታስከትባት ሄዳ ነው። እንጃ ግን መቼ ነበር ክትባቷ? እሱም አልፏል፣ ግን ዛሬ የግድ መከተብ አለባት። በቃ አንድ ላይ ሊያስከትባት ወስዷት ነው የሚሆነው። ግራ የገባኝ ግን ረዱ ከእህል ቤት ያለፈ ቦታ አትሄድም ብዬ ነው። አረ እዛ ግን የሚከትበው አይመስለኝም። እሱማ እህሉን እኔ ነኝ የምከትባቸው። እኔ ከትበኝ ታውቃለህ? አይ አንቺ ነሽ የምትከትብኝ። ብርድና ዝናብ እንዳይመታት እንዳው ያቡ ምን አለ አድርሷት ቢሆን። ይምታታ፣ ዝናብ ያሳድጋል ምናምን ትላል ነበር እንዴ? ለእህል ነዋ እንዴ። በልጅነቴ ዝናብ እየመታኝ ነው ያደግኩት ያልከው እህል ነበርክ ማለት ነው? እስኪ አታድርቂኝ። ይልቅ አሁን እስኪ የት እንደደረሱ ለማወቅ ደውይላት እስቲ። ካልሆነ የራሴ ሄድላታለሁ። እኔ ስልኬ ባላንስ የለውም። ለምን አንተ አትደውልላቸው? የኔም እኮ ስለሌለው ብዬ ነው ልጄ። አረ ብሬ እንዴት ትልቅ ሰው ባላንስ ያጣል? ስናረጅ ወገባችን ስለሚደክም። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል። ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል። በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል። 8000 ጭልጥ አርገን 9 ከትመናል። ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ሰላም ነው አሰልፍ። ይሄ ልጅ ታውቁታላችሁ? ዝም ብሎ ሲንከላወስ አግኝቼው ጣቢያ ለወስደው ነበር። ወይ አቡ እሱ ጠፍቶብን አይደል እንደ ሀገሩን በሙሉ ስናስስ የነበረው። ከየት ነው ያመጣኸው? ከኪሴ። እኔማ ሲንከላወስ አግኝቼው ቤተሰቡን ላፋልገው ብዬ ነው። የት ነው የጣላችሁት እናንተ? ወይ እንኳን ደስ አለ። ወይ የኔ ጌታ። ወይ አባቴ። እሰይ አባቴ የት ሄደህ ነው? ሌባ እህኔ ሰርቀው ያዛሉ ብለህ ነው የመለስከው አይደል? እንደዛ ካልሆነ ለምንድን ነው ያስከው? በብላክ ልዘረዝርላችሁ። እናንተ ራሱ በስነ ስርዓት አትይዙም እንዴ? ልጅ የምትጥሉት እጃችሁ ያፈሳል። አጭበርባሪ። ልጄን ሰርቀው ነው አይደል? እኔ ምን ሊያደርግልኝ ነው የምሰርቀው? እኔ ምን አውቃለሁ? ልትሸጠው ይሆናል። ይሸጣል እንዴ? የት ነው የሚሸጠው? አረ ራሴን ልሽጥ። ስንት አወጣለሁ ግን ነው? አቡኮ ገንዘብ ካወጣለት አገርም ቢሆን ይሸጣል። ሲጀመር አንቺ እዚህ ሰፈር ምን ትሰሪያለሽ? እሞልበትንም ደግሞ ልትቆጣጠረኝ ፈልግ ነው? ሰፈር ልሸጠኝ ስትፈልገኝ አጥተኝ ነው ባለጌ። ድሮም እኮ የሚያቀሰው ነው የሚያስበላ። ይመችሽ። እቤት ስትመጪ እንነጋገራለን። እሺ አንተ
እውነትም ሊሸጠው ነበር እንዴ? ቆይ የምታስፈራራት እውነቱን ስላወቀችብህ ነው አይደል? አረ ተፋቱኝ በቃ ልሂድ። የት ነው የምትሄደው? እዚህ ሰፈር የጠፉ ብዙ ልጆች አሉ። አሃ አንተና ማለት ነው የምትወስዳቸው። ገና በወንጀል ትጠየቃለህ። እሺ እውነቱን ነው። ገና ካሳ ራሱ ትከፍላለህ። አረ እዚህ ምን አይነት ሙድ ነው የሚያራምዱት ባካችሁ? ነውረድ ተብለሃል። ነውረድ። ባልወርድስ? እኛ እናወርድሃለና። በስንት? ኧረ ተው አቦታው፣ አሁንም በገንዘብ ትደራደራለህ ነው? በስርዓት አትመልስም? እሱን ቀልድህን እዛ እስር ቤት ገብተህ ትቀልደዋለህ። እሺ ናውረድ ተብለሃል። ናውረድ። እማትወርድ ከሆነ መኪናን ዱቄት ነው የምናደርጋት። እርቦሃል? አብኩተህ ልትበላት ነው? ምን ይመስላል ደፋር። ልሂድበት። አንተ ወንጀሉ ሳያንሰው ምን አይነት ጥጋበኛ ነው? አውርደን እንቀጥቅጠው። ኧረ አያሳስብም። እኔ ራሴ ወርድላችኋለሁ። አያሳስብም። አሁን ታሳልፉኛላችሁ ወይስ ሰባብሬያችሁ ልሂድ? እምሰብረውን ጥርስ እያስመረጣችሁኝ ነው? በሉ እኔ ደም እንዳይፈናጠርብኝ ወደ ቤቴ ልሂድ። ጭራሽ ሌባ ጎማ ያወጣኸው ልደበድበን ነው? አይ ላጠብቃችሁ። እናሽ አሁን ምን ይባላል? የት ሄደች ይባላል? እንዴ ረዱ፣ እርግጠኛ ነሽ አንቺም አላየሻትም? እኔ ምንም አይነት ልጅ አላየሁም። ወይኔ ልጄን ማለት ልጅቷ እኮ የኔ ናት። ወረኛ! አንቺም ብሎ ደግሞ ባለ ልጅ ቤት ውስጥ ማንም እንደሌለ እያወቅሽ አይደል ጥለሻት የወጣሽው? ተኝታ ነበራ። ከተነሳሽ ደግሞ እኮ አታስወጣኝም ብዬ ነው ስትተኛ ጥያት የወጣሁት። ወይ ጉድ! ጨቅላ ልጅ አሁን የት ገባች ይባላል? ቆይ በህልሟ አንድ ቦታ ሄዳ ይሆን እንዴ? ስትቃዥ ትመለሳለች ብለን እንጠብቃት። ሞዛዛ ወይ እንዳወርቁ ሊያስከትባት ወስዷት ይሆን? እሱ ቢሮ ገብቷል። አቡም ስራ ነው። መች እንደዚህ አይነት ቁም ነገር ያውቃሉ? መቼስ እንግዲህ በራሷ አትሄድ። ብሬ ደግሞ መች በእግሯ መሄድ ጀመረችና በራሷ የምትሄደው ደግሞ? አረ ጉድ ፈላ። ታዲያ የት ብለን ሄደን እንፈልጋት? እኔ አላቅም። ወይኔ ሲርባት ምን ትጠባ ይሆን? ዝም ብላ ጡጦን ይዛ በሄደች ኖሮ እንዴ አሰለፍ ወስዳት ይሆን እንዴ? ምን ልታደርጋት ነው የምትወስዳት? አታጠባት ወይ ፖሊስ ጣቢያ ሄደን እናመልክት እንዴ? እንደው እኛ የወጣን ጊዜ ሌላ ሰው ቤት ውስጥ ገብቶ ከሆነ እንዴ? እኛ ወተን ስለነበር አላየናቸው። እንዳልሽው ማመልከቱ ሳይሻል አይቀርም። ጎረቤት ከሰማ ደግሞ ግርግር መፍጠሩ ስለማይቀር ዝም እንበል። አንቺ ግን እንደው ትንሽ አይሰማሽም? ብታለቅስማ ይሰማኝ ነበረ፣ ግን ምንም አይሰማኝም። ጠፋች ብለሽ ድንግጥ እንኳን አትይም። ብደነግጥ ደግሞ ተረጋጊ ትሉኛላችሁ ብዬ ነው። ረዱ ታያት፣ አትከራከሪ፣ ወደ ጉዳያችን እንሂድ። ወየኔ ነገር አሁን አይደል እንደሚገባኝ። ምኑ? ለካ ምንም ያልተሰማን ልጅቷ ስላለቀሰች ነው። አቡ ልጅ እየሰረቀ መሸጥ ጀምሯል ነው የሚሉኝ። እጅ ከፍንጅ ተያዘ እኮ ነው የምልህ። አረ ምን አይነት ድብቅ ሰው ነው! አረ ምን አይነት ድብቅ ሰው ነው! እኔ እኮ የሆነ ቢዝነስ ስጀምር ሁሌ እነግረዋለሁ። እንዳልካፈለው ብሎ እኮ ነው እስካሁን ያልነገረኝ። አቤት! ቆይ በሰው ስንት ነው የሚቀበለው? ምን ነው እየወለድክ ልትቸበችብ ነው? አይ እንዴ ግማሹን ያመጣታላ። እሱ ቢያዝ እኛም ተጠራርገን መግባታችን ይቀራል አይቀርም? ይኸውልህ አሁንም ይሄን ሚስጥር የነገርኩ አንተንም እንዳይሰርቅህ ብዬ ነው። ይኸውልህ ብትጠነቀቅ ነው የሚሻለው። የአዋቂዎቹም ጀምሯል እንዴ? እሱ እንኳን አላዋቂዎቹን ነው የሚሸጠው ብዬ ነው እኮ። ምን ማለት አላዋቂ ነህ እያሉኝ ነው? አቤት! አሁን በእርሶ ቤት አሽሟጠው ሞተዋል። ብቻ እንዲህ አፎትን ወደ ኋላ ሲዘረጉት ከጆሮ ጋር ተጣብቆሎት በጆሮ እያወሩ በአፎ እንዳይሰሙ ነው ምፈራው ነኝ። አይቀርም ግን አንተ የትም ከምትቀር ግን ይሻላል። እሺ እስካሁን ስንት ልጅ እንደሸጠ መረጃ አሉት? እሱን ተወውና እንዴ ሲታወቅበት እኮ ስልኩን ሁሉ አጠፋፍቶ ከሀገር ሊወጣ ነው። ከከፈልከኝ ግን እነግርሃለሁ የት እንዳለ። ምንድነው እርሶ የዩቲዩብ ዜና ለመጀመር ፉገራ በእኔ እየተለማመዱ ነው እንዴ? ነው ወይንስ አቡን ይሄን ያህል አላውቀውም? ታውቀዋለህ፣ ወንድምህ እኮ ነው። እኔ እሱ መች ጠፋኝ፣ ማንነቱን ያልኩት እኔ። እሺ አሁን የት ነው ያለው? ለምን አይነግሩኝም? እኔ የምሉት ግን ሌላ በቤተሰቤ ዙሪያ የሚያውቁት ድብቅ ሚስጥር አለ እንዴ? የአቡን ክፈለኝና የት እንዳለ ልንገርህ። የብሬን ሚስጥር እነግርሃለሁ። ወይኔ ኧረ እኔ እዚህ ቤት የለውም እኮ። አቶ ብርሃኑም ድብቅ ሚስጥር አላቸው እንዴ? አለው። እሱንም ለመናገር ግን መክፈል ያስፈልጋል። ችግር የለውም እከፍላለሁ። እርስዎ ግን በትክክል መረጃውን ይንገሩ። ለትክክለኛነቱ ምንም ስጋት እንዳይገባ አንተ ብቻ ክፈል። እሺ ስንት ልክፈል? 500 አምጣና ከዛ ደግሞ እያየን ትጨምራለህ።
እሺ አሁን አቡ የት እንዳለ ይንገሩኝ፣ የዳድን ሚስጥር ይነግሩኛል። ወይ ወርቁ እንዴ የከፈልክ ወሬ ከምትለቃቀም እንደው ቀያሪ ልብስ አትገዛም? በሶስት ልብስ እኮ አረጀ። እኔ ለትህትና ብዬ ነው ልብስ ማልቀያይረው እንጂ ከፈለኩኝ ምንም ነገር ማድረግ ይችላል። ከርሶ ቆዳ እንኳን ልብስ አሰርቼ ማድረግ ይችላል። ተባክ እና ቆዳዬን ገፍፌ ልስጥ? አይ ይቅር እርሶ ጋር ይቀመጥ፣ እኔ ጋር ሀሜት ይሸትብኛል። አሁን እሺ በሉ መረጃውን ይንገሩኝ። እርግጠኛ ነሽ ግን ልጅቷ ጠፍታለች? እንዴ አላመንከኝም? ይኸው የለች። አውቀሽ ነው እባክሽ። በትብብር እየሰራችሁ ነው አይደል? እኔስ ወንድማችሁ አይደለው? የሚደርሰኝን አታካፍሉ? ኧረ ምንም መከፋፈል የሚባል ነገር የለም። ሁሉም እኮ በየፊናው ነው እየፈለገ ያለው። እና ዳዱ ፖሊስ ጣቢያ ላመለክቱ ሄደዋል። አንተም ከፈለክ የወንድምነትን ገብተህ ፈልጋት። ለመሆኑ አቡ አብሯቸው ነው ሄደው? ኧረ አቡ አልሰማም፣ እስካሁን የለም። ይኸው እውነት ነው ማለት ነው? እውነት ነው። ወይኔ አሁን እሺ ሁሉ ወተት ምን ላደርገው ነው? ለማላጣበው ነው? ወይኔ ሊባክን ነው በቃ። እያረፍሽ ጠጪው። ቆይ አንቺ ከዚህ ቤት ስትወጪ አቡ እዚህ ቤት ውስጥ ነበር? እኔ እንጃ፣ ግን ድምፁን የሰማሁት መሰለኝ። በቃ እኮ። እሺ ቆይ ስልክስ ደወልሽለት? መጥፋቷን ነገርሽው? መች ስልኩ ይሰራል? ስልኩም አይሰራም። በቃ ይኸው ራሱን የጠፋው የእኔ ልጅ ናታ። አንተ እየነገርኩህ አሰማኝም እንዴ? በደንብ ተከራከሪለት። አብራችሁ ስለምሰሩ ነው አይደለም እንደዚህ የምትከራከሪለት? ለመሆኑ ስንት ተሸጠች? ጥሩ ወጣችላችሁ? ማ ትለኛለች እንዴ? ዋጋውንም ጭራሽ አልነገረሽም? ብቻውን ሊበላው ነው ማለት። ምንድን ነው የሚበላው? ቁርሱን። አቡ በፍጹም ይሄንን አያደርግ። ምን ማለት ነው ደግሞ? እንዴ አማክሯችሁ ነው እንደሚያደርገው? እኔ ሙሉ ኢንፎርሜሽኑ አለኝ እኮ ነው የምላችሁ። ይሄ ባለጌ ላግኘው ብቻ እገለዋለሁ። እንዴ ምን ልሁን ብሎ ነው የወሮ ልጅ የሚሸጠው? እንዴ ሀብታም ልሁን ብሎ ይሆናል። እንዴ ቆይ የራሱ ልጅ ወልዶ አይሸጥም እንዴ? አባ አትጩ። ሳታረጋግጥ በሽታ ላይ ወድቀህ እኛንም ሌላ ነገር ውስጥ ትከተናለህ። ይኸውላችሁ ሌላ ነገሩን እንተውና ልጅቷን ይዞ ከሀገር ሳይወጣ እንድረስባቸው። የት ብለን ነው የምንደርስባቸው? የተወሰንን ሰዎች ተከፋፍለን ኬላ ላይ እንጠብቃለን። አንዱ ለሰው ደግሞ ኤርፖርት ይጠብቃል። አለቀ። ኤርፖርቱን እኔ ሄዳለሁ። ምክንያቱም ወደ ውጭ የሚወስዷትን ሰዎች ካገኟቸው እኔ እኮ እናቷ ነኝ ምናምን ብዬ አብሬ ሄዳለሁ። ወርቁ እኔ እንደው ማወቅ የምፈልገው እንዲህ ያልከው ምን አጭሰህ ነው? ኧረ ይኸውልህ ኢንፎርሜሽን ከተቀበልክ በኋላ ምን አጭሰን? ምን በእኔ አመካኝተህ ነው እንደምታጨሰው? ማጨስ ከፈለክ እኮ አጫጭሰኝ ይባላል። እኔ እኮ እሱን የተጠራጠርኩበት ምክንያት ስልኩ አይሰራም። የት ሄዶ ነው? እሱን በቅርቡ የምደርስበት ኢንፎርሜሽን ይሆናል። ግን አሁን ሁላችንም በአንድ ነገር መስማማት አለብን። ምን? እርማችሁን አውጡ። ልጅቷን ሸጧታል። ስለዚህ ብሩን ቶሎ ሳያጠፋው የድርሻችንን አግኝተን ይዘነው መከፋፈል አለብን። ወንጀለኞችን ይዘን ልጃችን እናስመልሳለን እንጂ የምን መከፋፈል ነው? እና እስከዛ ብሩ ይባክን፣ መኪና ይግዛበት፣ እሱ ብቻ ይጠቀም። እኛስ የድርሻችንን አንጠቀምም እንዴ? እንደዛ ግን አይቻልም። አቡ ብሩ ለእኔ ሰጠኝና እኔ እንደሁላችሁ ማከፋፈላችሁ። እንደው ለእናንተ ስል እንደው ወዴት ልሄድ? የት ብን ብዬ ልጥፋ? እንደው እንዴ ብሬ ቆይ ዝናቡ ያባራልና ትሄዳለህ ነው ወይስ አንተ ምንም ነገር መከፋፈል አትፈልግም? ሰጣኝ ብቻ ሄዳለሁ ብለህ እንዳታወራ። ወሮ የልጅቷ ይቀድማል። ለገንዘብ ብላችሁ ክብራችሁን አትሽጡ። እሺ አሁን አቡ የት ነው ያለው? ችግር የለው፣ የት እንዳለ በትክክል አውቃል። የት ነው ያለው? ከዛ በፊት ግን የት ባንክ ቤት ነው ብሩን ያስቀመጠው የሚለውን ነገር ማጣራት አለብን። የት ነው ያለው? እስር ቤት ታስሯል። የት ነው የታሰረው? ዱባይ ሆቴል ውስጥ እንደለ ነው እንዴ? ጣቢያ ነው። ሌላ የት ይታሰራል? ካላመናችሁ ደግሞ ሄዳችሁ ማረጋገጥ ትችላላችሁ። ቆይ ከታሰረ ልጅ እንዴት አቀፋት ታዲያ? እንደዚህ አይደል እንዴ የሚታሰረው? ለማቀፍ እኮ አይመችም። ልጅ ነው ታርጓት የታሰረው። ውጧት። ቤት መግዛት አስበዋል?
በአዲሱ ዓመት አዲስ ነገር ለቤት ገዢዎች በሙሉ ከዲኤምሲ ሪል ስቴት በለቡ መብራት በአልሙኒየም ፎርም ወርክ እየተገነባ ባለው ቅንጡ መንደራችን ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከአዲስ ዓመት ስጦታ ጋር ይዘንድሎት መጥተናል። የቤቱን አጠቃላይ ዋጋ 70% ብቻ ከፍለው 30%ቱን የበዓል ቅናሽ ተጠቃሚ ሆኑ። ባለ 1 69 ካሬ በ5.1፣ ባለ 2 99 ካሬ በ7.3፣ ባለ 3 139 ካሬ በ10 ሚሊዮን፣ ባለ 4 177 ካሬ በ13 ሚሊዮን ጠቅላላ ዋጋ የግሎ ያድርጉ። በተጨማሪም ሰፊ የካሬ አማራጭ ቤቶችና የንግድ ሱቆች ስላሉን ፈጥነው ይደውሉ። ለበለጠ መረጃ በ0961 478081 ወይም በ0912 487202 ደውለው ያገኙን። ዲኤምሲ ሪል ስቴት። አቡ እውነቱን ተናገር። እኛ እዚህ ልናመለክት ስንመጣ ልጅ ሰርቆ የተያዘ ልጅ አለ እስክናጣራ ድረስ እዚህ ይቆያል ብለውና አንተን አይደል ይሰረካል። እሬ ዛሬ ምን አይነት ቀን ነው? እኔ ልጅ አልሰረኩም። እና በምንድን ነው የታሰርከው? በትዳር እንዴ? እኔ አንቺ ስታስቢው እኔ እንዴት የወሮ ልጅ እሰርቃለሁ? እንደው ምንም ብሰርቅ ልጅ እሰርቃለሁ? ምን አውቃለሁ? እሱን አንተ እንድትነግረኝ ነው የመጣሁት እኮ። እሺ አስፈችኝና በተግባር ላሳይሽ። ስትነግረኝ ነው ማስፈታ። እሺ አሁን ቶሎ የሸጥክላቸውን ሰዎች አድራሻ ንገረኝና ሳይሩቁ ልጃችንን እናስለቅቅ። እኔ ለማንም ልጅ አልሸጥኩም። እሺ የት ነው የደበካት? ይልቅ አስፈችኝና ሳትርቅብን ቶሎ አብረን እንፈልግና እናገኛት። በጣም ጥሩ። አሁን እያመንክ ነው። ሌላ ነገር ሳይመጣብህ በሚስጥር የት እንዳደረካት ልጅቷን ንገረኝ። እኔ አሁንስ እንድታምኝኝ እሺ ልፈንዳ እንዴ? ከዚህ በላይ ወዴት ትፈነዳቡ? አባታችን ታማሚ ነው፣ እሱን ታውቃለህ። እሱንስ ማበሳጨት አለብን? ማሳዘንስ አለብን? ምን አርግ ነው የምትይኝ? ወይ ወልጄ ላምጣ? አልሰረኩም አልኩሽ አይደል? ስላለ መስረቅህ ማስረጃ አለ? አዎ አለኝ። ጥሩ። ምንድነው ማስረጃ? ስለ መስረቄ ማስረጃ ለመኖሩ። አቡ ተው እንጂ፣ ያለ ምንም ማስረጃማ አትታሰርም። ፈጣሪ ሲያጋፍጥህ ነው እንጂ። አቡ በቃ ሂጂልኝ፣ አታድርቂኝ እንዴ። እውነቱን ሳላረጋግጥማ የትም ንቅንቅ አለላትም። ልጅቷን ሰርቃታል አልሰረቃትም ንገረኝ። አዎ እኔ ነኝ የሰረኳት። ለምን አቡ? ይሄ ካንተ ይጠበቃል። ምን አደረገች? የኔን ሽሮ አልደፋች? በርበሬን አልነካች? ምን አድርጋ ነው የሰረካት? ሰድባኝ። ሄሎ፣ ማን ልበል? አቶ ብርሃኑ ኖት? አዎ ነኝ። ማን ነህ? የልጅ ልጆን ማግኘት ይፈልጋሉ? የልጅ ልጅህን? እንዴ ማን ናችሁ? ማንነታችን ምንም አያደርግልህ። የልጅ ልጅህን ማግኘት የምትፈልግ ከሆነ አሁኑኑ በምልክልህ አካውንት 2 ሚሊዮን ብር ትራንስፈር ታደርጋለህ። ሄሎ ምንድን ነው ነገሩ? እንዴ ብሬ 2 ሚሊዮን ያሉት? ታድለው። እኔ ምን ለኛ ያካፍሉናል ወይስ አትሰጣቸው? ደግሞ እስቲ ቁጥሩ ምን ማን ነው የሚለው? እስቲ ያው አንኖን ነምበር ነው የሚል። በቃ ይሄ የዛ የእርኩስ ስራ ነው። መጫጣውት እኔ የምላችሁ ያመለከትነው ጣቢያ ሄደን እናመልክት እንዴ? ረዳድ እንዴ 10 እየሄድክ ስታመለክት እዛው ማመልከቻ ጻፊ እንዳያረጉ። እኔ የምልህ በቃ 2 ሚሊዮን የለንም እንደዚሁ በባዶ ውስጥ እንበላቸው እንዴ? እና ቢኖረን ልንሰጣቸው ነበር። በቃ ወይ ካልሆነ ስታድግ ትምጣ። እስከዛ ከነሱ ጋር እንደዋወላለን። አይወሮ እስከዛ አንድ ነገር ቢያደርጓትስ? አይ እውነትህን ነው። እነሱ ጋር ካደገች ደግሞ እኮ ወላጆቿ እነሱ ናቸው የሚመስሏት። ይኸውልሽ ሲጀመር አያሳድጓትም። ለምን እምቢ ትላቸዋለች ብለህ? እኔ ግን አይመስለኝም። ተደወለ። እስቲ ላውድ ሊያርጉ። ይኸውላችሁ እኛ እንደሱ የመክፈል አቅም የለንም። እባክህን ያን የመሰለ ግቢ ያለ አይደል እንዴ? እሱን ሽጥና ክፈላ። ይሄ ደግሞ እሱ ተሽጦ በኋላ ልጅ ምን ለይት ሮሮጦች ልትጫወትልህ ነው? ወሮ ነሽ አይደል? አዎ ነኝ። ያቀኛል። የኔ ወንድም ሰላም ነህ? እንዴት ነህ? ኧረ በእናታችሁ ልጃችንን መልሱልን። ዛሬ ደግሞ ክትባቷ ነው። በቃ አንዴ እናስከትባትና ትወስዷታላችሁ። በሌላችሁበት ሰርቀናት የወሰርናት ማስከተቡ አያቅተንም። ለእሱ አታስቢ። ትሰማለህ? ልጃችንን በቶሎ ማትመልስ ከሆነ ይኸውልህ በቁጥጥር ስር ነው በአጭር ጊዜ ውስጥ ምናውለ። ተው እንጂ በሀብት ቁጥጥር ስር ነው። በእሱ ከሆነ እንዋል። እባካችሁ ልጆቼ፣ እኔ ለራሴ አቅም የሌለኝ ሰው ነኝ። እኔም የእርሶ ልጅ ስለሆነች ነው አስተያየት ያደረኩት። ዓላማ የኔ ልጅ መስረቅ ነበረ? ቆይ ምን አደረኩና ነው?
የልጅ አስተዳደጌን የምክስባት ልጄ ናት። እባካችሁን መልሱልኝ። አካውንቶን ሳይ 2000 ብር ብቻ ስላለው ነው አስተያየት ያደረግኩት። እውነት ከዛ ምንም የለውም። ዳድ 2000 ብር አካውንት ላይ ሆኖ ነው እንዴ አበድረኝ ስለ ቆይ ላስብበት አሁን የለኝም የምትለኝ? ያለ የኔ ወንድም ትሰማለህ አይደለ? ጭራሽ አካውንት ቼክ እያደረጋችሁ ደግሞ ማገት ጀመራችሁ። ኧረ አጀንዳ እንፍጠር፣ ያለው ይበቃናል። እባክህ ልጄ ተባበረኝና መልስልኝ ባክህን። ከዚህ በላይ ልተባበሩ አልችልም። ሌላ አማራጭ የለም። ይኸው እኔ ሌላ አማራጭ አለኝ። እሷን መልስልኝና ሌሎቹን ውሰዳቸው። እዚህ ድረስ የመጣሁት ናፍቀኸኝ አይደለም፣ ልለምንህ ነው። እባክህ ልጅቷን መልሳት እባክህ። ትሰማኛለህ? ወይ ያሰማራቸውን ሌቦች ዋጋ አስቀንስ፣ አለበለዛ እዚሁ ትበሰብሳታለህ። ፀሐይ ስላለ እደርቃለሁ፣ አታስብ። አባዬራ አንተ እንኳን አስፈታኝን ያልሰረኳትም። ወይ ጣጣ! ማንን እንደማምን እኮ ግራ ገባኝ። ልጅ ሰርቀሃል ብለው ለምን አሰሩ? እኔ ሰው መተባበር ወንጀል እንደሆነ አላቅም ነበራ። ልጁ ቤተሰቡ ጠፋ ሳፋልግ ለምን አገኘ ብለው እኮ ነው የከሰሱኝ። እንዴ ይበል የእጅህን ያገኘው እንዴ? የሚበሉት አጥተው የጣሏትን ልጅ አንተ ምን ቤት ነህና ነው አፈላልገህ የምትሰጣቸው? ጎሽ የኔ ልጅ አንተ እንደሆነ ይኸው ሌባ አታጣም። የእኛን ልጅ የሰረቁትን እነማን እንደሆኑ ስለምታውቅ አጣራልኝ። በቃ እሱን የሚወርኩ ካሉ አጣራለሁ። አስፈቱኝና ጊዜ ይስጡኝ። ምንም ማጣራት የሚባል ነገር አያስፈልግም። ስንት ነው የሚደርስህ? በቃ ያንተን ድርሻ እንደ ብድር ማስያዝ እኮ ነው፣ አለቀ ነገሩ። አቦ 2 ሚሊዮን ብር ቤተሰቦችን 2 ሚሊዮን ብር ትጠይቃለህ? 2 ሚሊዮን ብር ስድብ በሆነበት ሰዓት አንተ 2 ሚሊዮን ብር ትጠይቀናለህ? ኧረ አባዬ ግድ የለም ዋስ ሆናችሁ አስፈቱኝ። ከዛ በኋላ ሌቦቹን አብረን እናፈላልጋቸዋለን፣ ከዛ እንደርስባቸዋለን። ኔትወርካችሁ እኮ በጣም ሰፊ ነው እናውቃለን። እዚህ ምስር ቤት ውስጥ ሆነ መፈለግ ትችላለህ። ደግሞ ለዚህም ክፈሉኝ በላሉ። አንተ ምንድን ነው ችግር? ፊትህን እንዳልቀማሽ ሰው ለወንድሙ ምግብ ይዞ ይመጣል፣ አንተ ነገር ይዘህ ትመጣለህ። ጭራሽ ምግብም አማረ። በጠኔ ትሞታታለሽ። ለነገሩ አሁን ገንዘብ ልታገኝ አይደል እንዴ? በጠኔ ሳይሆን በቁንጣን ነው የምትሞተው። ይሄን ሰውዬ ዞር አድርግልኝ አባ፣ አለበለዚያ ባዶ አፉን ነው ማስኬዱ። እኔ እኮ ስንት ቦታ እንደመሆን ግራ ገባኝ። ቆይ እስኪ ሌቦቹ እንደደወሉልኝ ላመልክትና ያለውን ሁኔታ ላጣራ። አረ ሌቦቹ እንዳመለከትክ ካወቁ ዙሩን ነው የሚያከሩት። ከማን ጋር እንደሚሰሩ አይታወቅም። አላልኩህም? ውስጥ ሆነ የማሳመን ስራም ትሰራለህ። ትሰማኛለህ? አሰለፍ ሁሉንም ሚስጥር ነግራኛለች። የሆነ ብር ማትከፍለኝ ከሆነ የእስር ጊዜህን ነው ማራዘመልህ። ወጥቼ እዚህ ከማስቀረህና ከምትሄድ ህድ ሁሉም ነገር ሲታወቅብህ ጭራሽ አሁንም ልታስፈራራ ትሞክራለህ? አባዬ ፖሊስ አስጎብኘኝ ብሎኝ ነው። ግድ የለም አላልኩትም። ይቅርብኝ ይቅርብኝ። 2 ሚሊዮን ብር እንደዚህ የሚያደርግ ከሆነማ ውስጥ አዋቂ ነው። የእኛን ውሎ ሲከታተል የሚውል ሰው። አይ እኛን ሲከታተል ከኋለማ ልጄ እንዴት ሰርቃታል? ሌላ ሰው ነው እንጂ የሚሆነው። ይኸውልሽ በእኔ ስልክ እየደወለ ነበር። ይኸው ደወለ። አሁንም ጫምጫምጫ አምጫ ያናግረዋል። ሄሎ ትሰማኛለህ? ለአንተ የምከፍለው ገንዘብ የለኝም፣ ከየትም አናመጣም። ልጅቷን ትመልሳለህ መልስ፣ አለበለዚያ በርበሬ ነው ማጥነው። እምቢ ካልክ ደግሞ ራስህ ታስከትባታለህ። እሺ ረዱ ለምዘጋሽበት እያናገረሽ ነበር እኮ። አንዳንዴ እንዲህ ስጨክኝባቸው ደንግጠው ይመልሳሉ። ያን መጨማለቅ ነው፣ መለማመጥ አያስፈልግም። አንቺ እውነትሽን ነው። በቃ እንደዛ ከሆነ ቶሎ አዘገጃጃ። ምኑን? አሁን በርበሬ አጥናሃለሁ ምናምን ስትይ አልነበር እንዴ? በርበሬው ነው። እቺ ደግሞ እኔ ላስፈራራው ብዬ ነው እንጂ አሁን በዚህ እድሜው ማነው እሱ የሚታጠንልሽ በርበሬ? እኔ የምልሽ ረዱ፣ ልጄ ግን እየናፈቀችኝ ነው። የምትገኝ ይመስልሻል? አይዞሽ፣ እሷ ትገኛለች። ገንዘቡ ነው የማይገኘው። ፖሊሶቹም የሚደርሱባቸው አይመስለኝም። እንዴ እየተወዳደሩ ነው እንዴ? እና በመኪናም ቢሆን አይደረስባቸው? የዘንድሮ ሌባ ሀብታም ነው፣ በመኪና ነው የሚሰርቀው። አሃ አቡ ለካ ለዛ ነው 10 መኪና የሚለው። አመልክተን እናስይዘዋለን ብላችሁ አትጃጃሉ። ሲአይኤም አያገኘኝ። ትሰማላችሁ? ባልኳችሁ ሰዓት ብሩን የማታመጡ ከሆነ ብሩን እጥፍ ነው ማደርገው። ጨርሻለሁ። በቃ ያለኝ አማራጭ ቤቱን መሸጥ ነው። ለደላላ እነግራለሁ።
ዳድ እንደዚህማ በፍጹም አታረግም እንዴ? ልጅቷን አስመልሰን ጭራሽ ልጅቷን ይዘን ጎዳና እንውደቅ? ለምን እንውደቅ? እያየን አንራመድም እንዴ? እኔማ ዝም ስንላቸው ይመልሳሉ ብዬ ነበር። እነሱ ግን አባሱት። እሺ እና ምን ይሻላል ትላላችሁ? ወይ እኔ ልክሰርና በባልትናውን ቀይራችሁ እንዴ? አንቺ ደግሞ ምንድነው የምትዩ? አጋቾች ነን እንጂ እኮ ረሀብተኞች ነን አላሉ ነው ወይንስ የምትፈጪው ወርቅ ነው? እንደኔ ግን በቃ ይውሰዷት እንዴ። ይሄ ደግሞ ወሰዷት አይደል እንዴ? ስትሄድ ነው የሚወስዷት። በቃ ግድ የለም ቤቱ ይሸጥ፣ በቀሪው ሌላ ቤት እንገዛለን። በቃ ከተሸጠማ እንደውም የእናቴን ድርሻ ስጡኝ። እናንተን ሳያችሁ በዚህ ሁኔታችሁ እኔንም ታሰርቁኛላችሁ። በል እንደዚህ ብሎ ነገር የለም። እኛም እኮ እናታችን ድርሻ አለን። አብረን እንድንኖር ብለን ነው እንጂ ዝም ያልነው። መውሰድ አቅቶን መሰለህ? እኔ ከእናንተ ጋር ጭቅጭቅ አልችልም። የፈለጋችሁትን ውሰዱና በቃ ልጅቷ ትሸጥና ቤቱ ይመለስ። ልጅ ተሽጣ ነው እንደ ቤቱ የሚመለሰው? ግራ ስለገባኝ የማወራውን አላውቅም። በቃ ሐሳቤን ከተረዳችሁ ይበቃል። አሁን ደላላ ጋር ልደውልና መጥቶ ቤቱን ያሳይ። አየሽ አይደለ? ባትወልጂ ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበር። ምንድን ነው አሁን የምትወቅሳት? ፈልጋ ነው የወለደችው? እና ሳትፈልግ ነው የወለደችው እንዴ? እኔ እኮ ፈልጌ አይደለም የወለድኩት፣ ምጤ ስለመጣ ነው። አሃ ቤተሰብ ይላል። ይኸው አያችሁት አይደለ? አልሸጥ ሲል ይዛት መጣ አይደል? ከየት አመጣት? ከሌቦች ላይ ሰርቄያት። አይ አቡ፣ እንደው ስህተቶች ሁሉ ልክ የሚመስሉ አንተን አየህ። እንዴት አገኘሃት? እስኪ ጣራ ድረስ ተብዬ ስፈታ በት ብዬ ተረካከብኳቸዋ። አኮራኸኝ ገና ዛሬ። ጎሽ በቃ አሁን ለሌቦቹ እንደውልላቸው። አሁንማ ልጃችንን አገኘን አይደለም እንዴ? ምን ያደርግልናል እንዴ? 2 ሚሊዮን ካልከፈላችሁ ልጃችንን እንመልስላችሁ እንላቸዋለና። ቤት መግዛት አስበዋል? በአዲሱ ዓመት አዲስ ነገር ለቤት ገዢዎች በሙሉ ከዲኤምሲ ሪል ስቴት በለቡ መብራት በአልሙኒየም ፎርምወርክ እየተገነባ ባለው ቅንጡ መንደራችን ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከአዲስ ዓመት ስጦታ ጋር ይዘንልዎት መጥተናል። የቤቱን አጠቃላይ ዋጋ 70% ብቻ ከፍለው 30%ቱን የበዓል ቅናሽ ተጠቃሚ ሁኑ። ባለ 1 69 ካሬ በ5.1፣ ባለ 2 99 ካሬ በ7.3፣ ባለ 3 139 ካሬ በ10 ሚሊዮን፣ ባለ 4 177 ካሬ በ13 ሚሊዮን ጠቅላላ ዋጋ የግሎ ያድርጉ። በተጨማሪም ሰፊ የካሬ አማራጭ ቤቶችና የንግድ ሱቆች ስላሉን ፈጥነው ይደውሉ። ለበለጠ መረጃ በ0961 47 80 81 ወይም በ0912 48 7202 ደውለው ያገኙን። ዲኤምሲ ሪል ስቴት